ምንድነው ስምንከሩ ለጮርናቄ ታበላታለህ? ከተፈጠረች ጭቃ ነክቷት ማያቅ ልጅ በጭቃው ዘይት የተጠበሰ ብስኩት አይደለ? አይዞሽ እሺ የኔ ቆንጆ ውስጥሽን አጨቀየው አይደል? ይሄ ክፉ ማን ነው ታውቂያለሽ? ዝም በል። ይሄኔ ጀርመን ሀገር ብትሆን ለዚህ ኃጢአት የሞት ፍርደኛ ነበር። በዛ ላይ እዚህ ጠራራ ፀሐይ ላይ አስቁማት እቺን የመሰለች ትቁማ። አንተ ምን ጨነቀ? ይሄ እኮ ነው የሀገራችን ወንዶች ኋላ ቀርነት እኮ። እቺ ልጅ ችሎት ላይ ፍርድ ቤት ማለት ነው ወንጀለኛ ፍርደኛ ሆና ብትቀርብ ማለት ነው ዳኛው ራሱ ጨክኖ አያስቆማትም ነበር። እቺን የመሰለች ልጅ እውር የሚያደንቅ ውበት እኮ ነው ያለች። ዊ ቴንክ ዩ በጣም እባክሽ ግቢ ውስጥ የንብ ቀፎ አለና ፈቅደሽልኝ ወስጄ ንግስታቸው ላድርግሽ እባክሽ። እንዴት አልክ እንደዛ? ሁሉ ነገርሽ ጣፋጭ እንደሆነ ያስታውቃል። ወይ ደግሞ ስኳር የሌለው ሻይ ልዘዝና ሻይ ውስጥ አንዴ ብቻ ጣትሽን ነክረሽ አውጪው። ከዛ ዓለማችንን ውዱንና ጣፋጩን ሻይ እንድጠጣ እባክሽ ፍቀጅልኝ። ተጫዋች ነህ አንተ። ምን ፈልገህ ነው? ቆይ ታውቂዋለሽ? ያንቺ ውበት አለው መጠጥን እስርስር ነው ያረገኝ። በቃ ውርር ነው ያረገኝ። እንዴ ላይሽ ላይ እኔ አሻሮ ቢቆላ ማለት ነው ንጹህ ነሽ። በቃ መታጠቡን ላይ አይጠበቅብሽም። ደግሞ እንት ወዛደር ነበርሽ እንዴ ማለት ፈጣሪ እንዴት አምኖ ይሄን ሁሉ ውበት አሸከመሽ ብዬ ነው አንዴ። አየህ አይደል? አንተ ግን አንድ ቀን እንደዚህ ብለኸኝ አታውቅም። ጮርናቂያ ፈንክቹ እንዴ አራውቄ ነው። አንተ ግን አይደብርም? እዛ ጋር መኪና አቁመ ጮርናቄ። አረ ይደብራል በእውነት። መኪና ዳቦ አይሆንም ምንድነው? ይሆናል እንጂ ካንተ የሚጠበቀው እኮ ከፕሌይ ስቶር ያንጎ ፕሮ የሚለውን አፕሊኬሽን አውርደ በ5 ደቂቃ ውስጥ ተመዝግበ ስራ መጀመር ነው። ቢሮ መሄድ ሳይጠበቅብህ እያልኩ እኮ። እውነትህን ነው። የምሬን ነው። ይኸውልህ በያንጎ ፕሮ ማለት ነው ከፍተኛ ገቢ ማግኘት ትችላለህ። ፕላስ ቦነስም አለው በሳምንት እስከ 45,000 ብር እያልኩ ነው። እቺን ያዝ እስከዛ ይገርማል። 1977 ድርቁ ላይ እኔ ነፍጤንና ጥብሬን በልቼ ነው የተረፍኩት። ወንድሞቼን እህቶቼን አጥቻለሁ። ግን ከዛ አረንቋ ለመውጣት ያልሰራው ስራ የለም። አምባሻው ሁሉ ጋገር ነበር። እንደውም የሆነ ቀን እየጋገርኩኝ አንዱ መጣና ሊገዛኝ ተጣለን። ኃይለኛ ከዛ አገላገሉና መጋገር ቀጠሉኝ። ከዛ ድንገት የሆነ ስድብ ሲሳደብ አልሰማው። ትኩሱን አምባሻ ነው አንሲ ሶረውረበት እሱ ሽል ሲል ከኋላ ተሰልፎ የነበረውን ሰው ይወስዱ አምባሻው ጧ ከዛ ሽልጦ ተባለ ማለት ነው። የሚገርም ነው። አምባሻን ሽልጦ ያሉት እርሶ ነው ማለት ነው? እየነገርኩት እኔ ወዛደርም ነበርኩ። ይጫኝና ወራጅ ማለት ነው። ሰፈር ውስጥ ቪድሜት ነበር ቢሉ እኔ ቪዲዮ ራሱ ተሸክሜ ነበር ማወርደው። ከዚህ በፊት የተሸከምኩላችሁ ሰዎች ራሱ ማለት ነው አንተ ወዛደር ሳትሆን ወታደር ነህ እያሉ 5 ስታር ነበር የሚገጩኝ። የሀገር ሸክም የሚባሉትን ሰዎች ራሱ እየተባሉ የሚሰደቡትን ሰዎች እየተሸከምኩኝ ሀገሬን ሁሉ አሳርፍ ነበር። እኔ አህያ ለመባል እኮ ማለት ነው ትልቅ ጆሮና ትልቅ እንትን ነበር የሚቀረኝ። ተሸክሜ አይደለም ተናግሬ ነበር ማወርደው ነው ውረድ ብዬ ማለት ነው። እና አሁን ይሄ ዕቃ ማለት ነው 22 ብር ይበቃሃል ብተሸከም። ዳኞች አይደሉም ሞኞች። አንተ ድጋሚ መጣ። እሺ ቶሎ ጀምር። እሺ የግጥም ርዕስ የድሃ ቅንጡ ያፏጫል በቂጡ። የድሃ ቅንጡ ያፏጫል በቂጡ በፉጨቱ ሰፈሩ መቅለጡ መረበሹ ሰውን መበጥበጡ ሰፈርተኛው በሱ መቀበጡ ሰክሮ ነጋ ጠባ በሰው መቀጥቀጡ ሰካራም መሆኑን ሁሌ ማጋለጡ ሰክሮ ሲንገዳገድ ከትቦ መፍረጡ በኖርማል ከማሰብ ስካር መምረጡ አባቱ ሲቆጡት ይላቸዋል ጠጡ ሳያንሰው የሱ መጨለጡ አባት ናቸውና በልጅ ተስፋ አይቆርጡ ሰክሮ ወድቋል ብለው አዝለውት ሊመጡ ከቤታቸው ወጡ። ጎኑ እንደደረሱ ልክ እንደ ሁሌው ሲጠጉት ይሸታል ከአፉ መጠጡ ሲጋት እንዳደረ ያስታውቃል ፊቱ ሲያዩት አዘኑበት ያ ምስኪን አባቱ ከፋቸው እሱን ለማሳደግ እንጀት መፈለጡ አሰብ አደረጉ ያኔ እንደተወለደ ጥለውት ቢመጡ በተሳካ ነበር ማጌጥ መዘነጡ ድንገት ቀና ሲሉ ታያቸው የልጃቸው አናት ክፉኛ ማበጡ አባት ናቸውና ዳግም ደነገጡ የልጃቸው አናት እንደዚህ ማበጡ ምክንያቱን ጠየቁ መልሱን አዳመጡ መልሱ ጠጥቼ ስወጣ መጠጡ አናቴ ላይ ወጣ ማንንም አልሰማም ባረቄ ለመጣ ድንገት ቀና ስል ግን አየውኝ ጠላቴ ከሩቁ ሲመጣ ወዲያውኑ ትዝ አለኝ እንደተበደርኩኝ ብዙ ብር ካራጣ እንደኔ አይወቀጥም የጌሹ ወቀጣ ቅጥቅጥ አደረጉኝ ሽንቴ እስኪመጣ ዝተውብኝ ሄዱ ብራቸውን ቶሎ እንደማመጣ እኔም ፈገግ አልኩኝ ብራቸውን ስለማላው ከየት እንደማመጣ ልብሴን አራግፌ ወደዚህ ስመጣ አንተን አገኘው አናቴ በትንሹ አብጣ አለ ልጅ አባትም በጭንቀት የልጃቸውን ክርና አጥብቀው ጨበጡ ወደ ቤታቸውም ቶሎ ፈረጠጡ ቤት እንደደረሱ ግባ ልጄ ብለው ሶፋ ላይ እንዲቀመጥ ቀጭን ትእዛዝ ሰጡ። ልጁም ትእዛዙን ተቀብሎ ቁጭ ከማለቱ አፏጨ በቂቱ የድሃ ቅንጡ። አመሰግናለሁ። ወስን ስትይ ዛሬ አባ እንደሆነ ነገር አግጭኝ። ቁልፍ የለም እንጂ እገጭ ነበር። ምንድነው?
የማንም መጫወቻ ነው። አንተ ኢራን ግን በጣም ከባድ ነች። ይኸውልህ አንዴ ከተኮሰች ሀገሪቱ ላይ ያሉት ሸሚዞች እንዳለ ቀጥ ነው የሚሉት። ደግሞ ተኩስ ብቻ ነው የምንችለው ሹሩባ አንችልም የሚል ዜና አቋጥተው እሱን እያነበብኩ። አዎ ስራ ራሱ እዛ ከሰራ ቶሎ ነው ሀብታም የምትሆኑ። ተተኩስ ስታፈነዳ ራሱ ይኸውልህ አንዴ ስባ አፈንድታ ማለት ነው ሁሉም ነው የሚያጨሰው። የሆነ ጊዜ ራሱ 17 ቡሪ በአንድ አፈንድታ ዓለም ጉድ ሲል አንድ ያደረው የሚገርም እኮ ነው። መሪያቸው ራሱ በቅርቡ ቲቪ ላይ ቀርቦ ትቦ ነው የምናፈነዳው ሲሉ ተናግሮ። ትቦ አንተ ትቦ በጣም ከባድ ነገር እኮ በዚህ አይነት በቅርቡ ፋንዲሻ አፈንድተው ጎረቤት ሀገሮች አረብ ሀገሮቹ ማስያዙ አይቀርም በረኛ እንዴ ታንኮች ራሱ ወደ ባንኮች ይግቡ እኮ ሚል ዜና አንብቤያለሁ። ሊዘረዝሩት ነው ማለት ድሮን አድርገው ማለት ነው የሚዘረዝሩት። አንተ ድሮናቸው እኮ ማለት ነው ፈንጂ አይደለም ጨዌ ነው የሚጠራው። የሆነ ቢዚ 7x ምናምን የሚባል ድሮን ሁላ ነበራቸው። ከየሷጁ ቤት ነው ቆሻሻውቱ እያለጮ ቆሻሻ ሰብስቦ ወስዶ ገንዳ የሚጥለው ማለት ነው። ስትል ግን ማክሸፊያ አይኖረው መቃወሚያ ይኖረዋል። መቃወሚያ ግን በድምጽ ብልጫ ነው የሚሆነው። ስትቃወም በሰላማዊ ሰልፍ መሆን አይችል ይቻላል። ግን ሰልፉ ወይ ታክሲ ነው ወይ ሸማቾች ነው የሚሆነው እንዴ። እሺ በቃ እኔ የሸማቾች ልሰለፍ፣ አንተ የታክሲውን ተሰለፍ። በቃ ሲደርስሽ ደውዪልኝ። Hey, what's up? Hey. Calm down, bro. Calm down. Badru, Calm down. Let's go. Badru. Calm down, bro. Let's go. Come on. Oh, keep going. Oh, faster. Wrap it up faster. Speed. Go. ሀዘንና ደስታ እኩል ደረሰብሽ? ኧረ ናተይ እያያድ ምን ዛሬ አንበው ሴት አለ ተዋዘው አልተጠወረ እንጂ ቆይ ይመጣል። ምን ከቸከተው ጋር ተፋታ? ኧረ በእናትህ እብዳይታ አራቁቱን መንገድ አይቶኛለች። እኔ ምስጋና ብቻ አንተ አንሷት ነው። ኧረ በእናትህ አንተ ግን ታብዳለህ። እኔ እንኳን ወሰድ መልስ ነው የሚያደርገው። ኦኬ መካከለኛ ነው። ልታብድ መስሎኝ በጣም ነበር የምቀናብህ። ሻርሊ ፍራው እንደቀማም ኧረ እሱማ በትሩ አይደል እንደሚል እኮ ታገኝጋ ጥፍር መቁረጫ ይዛል እንዴ? ምን ነው ለዛ ነው እንዲፈታች? ኧረ በላሪ ታውቃለህ እግሬን ካልዘፈዘፍኩ ጥፍሬን ነው የማይቆረጥ። አሜሩን ልታረጋለህ ብቻውስ ማለት ነው። አንተ ግን ስታ እንትን ነው እንዴ? የጤና ችግር ነው የገንዘብም ችግር ነው እንጂ አንቺ ደግሞ እንዴ በግን ትላለህ። ማስ ተቀማለህ በዛ ላይ ኧረ ይበላል ብታብድ ቀናብህ ነበር። እኔ ፍጹም ጤነኛ መሆኔን በማረጋገጤ በጣም ደስተኛ ነኝ። መቼ ነው የማላብደው? በቃ መልካም ለቅሶ እንባስኳል በጣም ይበጣል ብለህ ያበረታል። 3 ኢንች በቂ ይኸውልህ ሲሞጮ ራሱ የብር ነው። እዛው ስልኩ ላይ ነው ሲሞጮ ማስቀመጫ ያሰሩልት። ታጣብቀዋለህ ሞደፊክ ነው በቃ የትም አይሄድም። ዓለማችን ላይ ያለውን ቴክኖሎጂ እንዳለ ያሟላ ስልክ ነው። ይኸውልህ ይህ ስልክ ከሌላው ስልክ የሚለየው ደግሞ ማለት ነው በሜሴጅ ነው ሽታ የሚልከው። ጥርሱን ካልቦረሸው ሰው ጋር ጭራሽ ደውለህ እንዳታወራ አቡ ሸታለ እያልኩ ነው። ስፒከሯ ደግሞ ማለት ነው ስፒከር እንዳይመስል ቤት ውስጥ ሆነ በዚህ ስልክ ሙዚቃ ብትከፍት ምጣዳችሁ ሳትሰካ ሳትሳሰት ነው የምትሰማው እያልኩ ነው። እሺ ግን ድምፁ አሪፍ ነው እየነገርኩ ከብሉቱዝ ጋር ራሱ ዝም ብሎ አይገናኝም። ተቀጣጥሮ ነው የሚገናኙት። በዛ ላይ 4 ሲም ካርድ እኮ ነው የሚቀበረው ይስል። እንዴት? ይኸውልህ መጀመሪያ 2 ሲም ካርድ ትከታል። ከዚህ ከተትከው 2 ሲም ካርድ ታወጣለህ። ሌላ 2 ሲም ካርድ ትከታለህ። በጣም ቀላል ነው እያልኩ ነው። ይሄ ስልክ ቢወድቅ ይኸውልህ አይሰበርም። ድንገት ቢሰበር ወጌሻ ጋር ነው የሚታሸው እቃው ስለሌለ ማለት ነው። ይኸውልህ ስክሪኑ ራሱ ቢፈስ ይታፈሳል። በግላሱ ራሱ ውሃ ቀርተህ እኮ መጠጣት ትችላለህ። እሺ ከቨር የለው ነበረው ለቀነው ነው። ከፈለክ ግን ማለት ነው አዲስ ከቨር ወይ በቬሮኒካ ወይ በዩሃ እኔ አሰራላለሁ። ቻርጀር ራሱ ማለት ነው አንዴ ካረከው ለ9 ወር አታረገውም። ከ9 ወር በኋላ ነው የምታረገው ድጋሚ። ይኸውልህ በጣም ቻርጅ ስታረገው ባትሪው ሊያብጥ ይችላል። እንዳትደነግጥ ግን ሊበላሽ አይደለም። የዚህ ባትሪ ከመበላሸቱ በፊት ወልዶ ተክቶ ነው ባትሪው የሚሞተው ማለት ነው። እንዳይሞት ደግሞ ከፈለግ ያበጠውን ባትሪ በበረዶ ማሸት ነው። ሌላ ምንም አያስፈልግም። እሺ ሚሞሪስ ይቀበላል? ሚሞሪ ይቀበላል፣ እንግዳ ይቀበላል። ማይቀበለው ነገር በቃ ተቀባይ ነው። የሰጠውን ነው የሚቀበለው። ይኸውልህ ኔትወርክ ራሱ ይኸውልህ ከማይስብበት የለም። ይኸውልህ ይስባል። በቃ ዓለማችን ላይ ኔትወርክ ሙሉ ለሙሉ ቢቋረጥ እንኳን ከሺሻ ቤት ነው የሚስበው። ሳቢ ነው እያልኩ ነው። ላየው ሰው በጣም ነው የሚያምረው። እንግዲህ አራዳ ልጆች እንዴት ናችሁ? ዛሬ ኢላን ሰፈር ገብቶ ቋውሯት ነው ሄዱት። እስቲ የምትለው ነገር ካለ እንስማ። ኢላ እስቲ በእናትሽ እቺ አራዳ ልጆች በችትኛው መስፋት በችትኛው ቦታ የምትገኙ እቺ በችታት ገብቼ መራረሻችሁ ይችላል። በየትኛውም ቦታ በየትኛውም ጊዜ መጥቼ እቀዋውራችኋለሁ ነው እያለ ያለው። እቺ ፈጣሪ
እቺ ቤተሰባችሁን አድኑ። በየትኛውም ሰዓት በየትኛውም ጊዜ ፈጣሪም ቤተሰብም እናትም አባትም ማያድኑም ከኔ እጅ እያለ ነው። ቤተሰብ ተብነን ፈጣሪ ምን ፈጣሪ እቺ እንደሱ አይደለም። አችብታ ምናምን አችብትና እቺ እንደሱ አይደለም። ድገመ ተቀውሩኝና ተብደና ፈጣሪ እቺ እንደሱ አይደለም። ቤተሰባችሁን አድናችሁ እቺ እንደሱ አይደለም። አድኑ ቤተሰባችሁን እቺ እንደሱ አይደለም። ያችላል ታስተርጉም አሁን የሰሙት ምን እቺ እንደሱ አይደለም። ያችልም እንዴ ያራዳ ልጅ ነኝ ብሎ አምጥቻው እቺ እንደዛ ላልኩ